ምንድነው ሃይማኖትሽ? ሙስሊም። እኛ ቤት የሚመጣ ሁሉ ተከፍሎለት ነው ይላል። አንቺ ስንት ነው የተከፈለልሽ? አረ ምንም አትዋሽ። የተከፈለኝ የለም። ምንም የተቀበልሽው ነገር የለም? እኔ ምንም አልተቀበልኩም። በራሴ ነው የመጣሁት። ፊልም መስሎ የሚታየኝ ሲጀመር እንጂ እንደዚህ ቀጥታ የሚሰራጭ አይመስለኝም ነበር። ቀጥታ አይመስልሽም? ሌሎች ሰዎች ኢየሱስን ተራ ሰው አድርጎ ያያሉ። እኛ ኢየሱስ ጌታ ነው እንላለን። አንቺ ምን ትያለሽ? አረ ሁሉ ነገር ነው። እኔ ቃላት የለኝም። ኢየሱስ ሁሉ ነገር ነው። ምንድነው ያረካት ያለው? አስለቅሳታለሁ፣ በጠብጣታለሁ። ከዛ በኋላስ እንዳይሳካላት መጨረሻ ላይ ምን ልታረጋት? እናቷ ጋር ትደውልና አይዞሽ ትድኛለሽ ትላታለች። ሁሌ እኔ እኮ በዘር ላሰቃያት ነበር። እናቷን ቤተሰብ ሁሉ ብጥብጥ ነው ማድረግ የምፈልገው። ማናት? እኔ እኮ ዛር ነኝ። እናቷ እኮ በየዓመት ትደግስ ነበር። እንዳትደግሽ ብላ ከለከለቻት። ሁሌ በቲክቶክ ትከታተልሃለች። ሁሌ እንትን ትላለች። አሁን ተሳክቶላት ደግሞ ሳውዲ ልትሄድ ነው ቅዳሜ። አትሄድም። ኧረ እባክህ ትሄዳለች። አትሄድም። ትሄዳለች። አትሄድም። ትሄዳለች ነው ያለው። አትሄድም። እስኪ ትሄዳለች በሉት። እናትዮ ትደግሳለች። በድግስ ነው የምትመለከው? አዎ ብዙ ነገር ይደረግልናል። ለኛ እኮ ምን እየተቀበልክ ነው የምትመለከው? በየመንደሩ እናስዞራትና እናቲቱን እህል እናስለምናታለን። እሱ ይሸጥና ይደገሳል። እንደኛ ያላቸው በሙሉ ሰዎች ይመጣሉ። ሌሊት ይደባል፣ ይጨፈራል፣ ሁሉ ነገር ይደረግልናል ማለት ነው። ትመለካላችሁ። እዛ ቤት ይመለካል፣ እዚህ ቤት ይረገጣል። እዛ ቤት የሆነ ነገር ይታረድለታል፣ እዚህ ሲመጣ ራሱ ይታረዳል። ጊዜ አልቋል። በኃይል 3 ጊዜ ጮኸ ወደ ጥልቅ ሂድ። 1 2 3 በኃይል ለመጨረሻ ጊዜ እንኳን ደህና መጣሽ። አመሰግናለሁ። ደህና ነሽ? አዎ ሁሌ በቲክቶክ ያለውና ነጭ የለበሰ ሰው ጋር ተኝቼ በህልሜ መጣ። አንቺ አገልጋይ ነሽ ማንም የለኝም ብለሽ አታልቅሻል። ምንድነው ሃይማኖትሽ? ሙስሊም ነኝ። ስምሽን ማን ልበል? ኑራይ። በእናትሽና በቤተሰቦቿ መካከል የሚመለከው መንፈስ ነው እናንተን የሚያጎሳቁለው፣ መንገዳችሁን የሚዘጋው፣ ቀና እንዳትሉ የከለከለው። እግዚአብሔር አምላክ ግን እንደዚህ አለኝ፣ ዛሬ ይሄንን መንፈስ